የጸጥታና ደህንነት የጋራ ግብረ ኃይል በአዲስ አበባ በህቡ በተደራጀው ጽንፈኛ ቡድን ላይ በዛሬው ዕለት ናሁሰናይ አንዳርጌ ታረቀኝ የተባለው የጽንፈኛው ቡድን አመራርና ቡድኑ አባል ከጸጥታ ኃይሎች ጋር ባደረጉት የተኩስ ልውውጥ ህጋዊ እርምጃ የተወሰደባቸው መሆኑን ገልጿል። ይህ የመንግስት መግለጫ ነው። የእናት ድምፅ ደግሞ እንዲህ ይጮሃል። ብልጽግና ገደልኩት ያለውን ናሁሰናይ አንዳርጌን የወሰድኩበት እርምጃ ህጋዊ ነው የሚል መግለጫ ባስነበበበት ዕለት በመኪና ጭኖ ሲወስደው ታይቶ ነበር። ከዚያ በኋላ ግን አስከሬኑን ለቤተሰብ አልሰጠም። አስከሬን ሊጠይቁት ደጅ ሲጸኑት የነበሩ ቤተሰቦችን ከማንገላታትና ከማመናጨቅ ከማስፈራራትና ከመዛት በዘለለ የሰጣቸው ምላሽ የለም። የኢትዮጵያ እናቶች የልጆቻቸውን አስከሬን ከፍለውም የማያገኙበት፣ የኢትዮጵያ ልጆች የአባታቸውን አስከሬን ለምነውም የማይሰጣቸው መሆኑ፣ በዱር እንስሳት እስከሚበሉ ድረስ አስከሬናቸውን እንዳታነሱ ተብሎ መመሪያ የሚሰጥም ለመሆኑ ብዙ መዘርዝሮችን ማቅረብ እንችላለን። በዚህ ዝግጅት የምናቀርበው ጥንቅር የጭካኔን አድማስ፣ የክፋትን ጥልቀት የሚያሳይ ነው። በእርግጥ ታሪኮቹ የሚረብሹ የሚጎመዝዙም ሊሆኑ ይችላሉ። እንዳም ሆኖ በኢትዮጵያ ምድር የተፈጸመ የአገር ጉድ ነውና ከባህልና ወግ ውጭ የሆነ ራስንም የሚያዞር ነውር ነውና የሚያውቁት እንዲሰሙት የሚያውቁት እንዲያስታውሱት ስንል ደግሞም ቀጣዩ ትውልድ ምን አይነት መንግስት ኢትዮጵያ ላይ እንደነበረ ለማስገንዘብ የሚሆን ታሪክ እንዲኖረው ስንል ይህንን ዝግጅት ለመስራት ወደናል። አንድ ከፍተኛ ባለስልጣን ከሞቱ በኋላ አስከሬናቸውን ጅብና ሞራ እስኪበላው ድረስ እንዳታነሱ የተባሉበትንና አስከሬናቸውን ሰው እንዳያነሳው የሚጠብቅ ሰራዊት የተመደበበትን የ90 ቀን ታሪክ እንነግራችኋለን። አንድ ጄኔራል ከተገደሉ በኋላ ለሐዘን የተሰባሰቡ ሰዎችን በሪፐብሊካን ጋርድ እንዲበተኑ የተደረገበትን አሳዛኝ ሁነትም እናስታውሳችኋለን። አንድ ርዕሰ መስተዳድር በእሳቸው ላይ የተፈጸመን በደል ስልጣን ሲያገኙ ደግሞ በሌሎች ላይ ሲፈጽሙትና ልጃቸውን የገደሉባቸውን አባት አስገድደው በጨለማ ያስቀበሩበትን የጭካኔ ታሪክ ወደ እናንተ እናደርሰዋለን። ከአንድ ዓመት በፊት ከተደበደበ በኋላ በአፋር በረሃ ውስጥ ጅብ እንዲበላው ተብሎ ከነነፍሱ ከተጣለ በኋላ እንደተጠበቀው የዱር እንስሳትን ባለመብላታቸው የተበሳጩት የመንግስት ወታደሮች ገድለው ስለሰጡት አንድ የኢንሳ ባልደረባ ከዚህ በፊት ከዘገብነው ጋር አጣቅሰን እንነግራችኋለን። ለማስገንዘብም ለታሪክም ብለን የሟችንና ገዳዮችን ስም እየጠቀስን የምናቀርበው ይህ ጥንቅር ያካተተው አገዛዙ በኢትዮጵያ ምድር ከፈጸማቸው አያሌ ወንጀሎች መካከል ለማሳያነት የሆኑ ዘንድ ከውቅያኖሱ ላይ በጭልፋ የተቀነሱትን እጅግ ጥቂት ታሪኮችን ብቻ ነው። በዝርዝር ወደ መመልከት እንግባ። የቀደመው ትውልድ የደርግ መንግስትን በማስመልከት ከነገረንና ጽፎም ካስቀመጠልን ታሪኮች መካከል እናቶች ልጆቻቸው የተገደሉበትን ጥይት ዋጋ ይከፍሉ ነበር የሚለው ይጠቀሳል። ታወሪን ዘ ስካይ የተሰኘውን መጽሐፍ ያስነበቡት ሕይወት ተፈራ በዚሁ መጽሐፍ ገጽ 242 ላይ ስለዚህ ጉዳይ ሲያትቱ ወላጆች የተገደሉ ልጆቻቸውን አስከሬን ለመጠየቅ ወደ ሆስፒታል ይሄዳሉ። የአብራካቸውን ክፋይ አስከሬን እንዲሰጣቸው የሄዱ ወላጆች ልጆቻቸውን ለመግደል ወጪ የተደረገውን የጥይት ዋጋ 120 ብር እንዲከፍሉ ይጠየቁ ነበር። የጭካኔ ደረጃው ከግምት በላይ ነበር ይላሉ። ሕይወት ተፈራ ብቻ ሳይሆኑ በርካቶችም ተመሳሳይ ይዘት ያለውን ነገር ጽፈዋል። ለልጆቻቸው መገደያ የወጣውን የጥይት ወጪ ከፍለው አስከሬን የወሰዱ ሰዎችም በቴሌቪዥን ሲናገሩ ታይተዋል። በዚያ ዘመን የልጆቻቸውን አስከሬን የገዙ እናቶችና አባቶች ዛሬም በሕይወት አሉ። እንዳም ሆኖ እነዚያ ወላጆች ከዘመናችን እናትና አባቶች የተሻሉና እድለኞች ናቸው። የያኔዎቹ እናቶች ቢያንስ ገንዘብ ከፍለውም ቢሆን የተገደሉበትን ጥይት ዋጋ ሸፍነውም ቢሆን የልጆቻቸውን አስከሬን ያገኙ ነበር። የዘንድሮ ወላጆች ግን ይህንን አልታደሉም። የነ ናሁሰናይ አንዳርጌ እናት ከፍለውም ለምነውም አስከሬን የሚሰጣቸውን መንግስት አላገኙትም። አገዛዙ ገደልኩት ካለ 1 ዓመት ያለፈውን ሟች አስከሬኑን የት እንዳደረሰው አይታወቅም። ምናልባት እንደለመደው በዳቦ ወይም በእንጀራ በልቶት ሊሆን ይችላል ብሎ መገመት የሚዘገንን ግምት ሊሆን ይችላል። እንዳም ሆኖ ሰውን ከነነፍሱ አቃጥሎ በእንጀራ እንብላ ወይስ በዳቦ እያለ ሲሳለቅ የተሰማው ግደልና ድፈር ተብሎ መመሪያ የተሰጠው የመንግስት ሰራዊት ነው።
ይህ ባይሆን እንኳን ብሉልን እያሉ ለሚሰጧቸው ጅቦች መግበውት ይሆናል የሚለውም ግምት ከአገዛዙ ጭካኔ አንጻር የተገባ ነው። የቀደሙት እናቶች የልጆቻቸውን አስከሬን ገንዘብ ከፍለው መቀበላቸውን የሚያሳዩ መዛግብት ድርጊቱ እንደ ትልቅ ነውር ለቀጣዩ ትውልድ መማሪያ ይሆን ዘንድ ተሰንዶ እንዲተላለፍ ቢያደርጉም የባሰ አታምጣ የሚለው ጸሎት ግን አልተሰማም። የባሰው መጥቶ እናት የልጇን አስከሬን ገንዘብ ከፍላ እንኳን መቀበል በወግ ማዕረግ ማርቅሳ መቅበር አልተቻላትም። ለ2 ወራት አስከሬን ይሰጣቸው ዘንድ የጠየቁት ቤተሰቦች በመጨረሻ ያለ አስከሬን ውሎ አደረጉ። እንዳም ሆኖ ዛሬም የእናት አንጀት መጣራቱ አይቆምም። ናሁሰናይን የታደረሳችሁት ኢትዮጵያ ለአስከሬን ክብር መስጠትን ባህል ያደረገ ሕዝብ ያላት ሀገር ነች። ሕዝብ ሙሽራንና አስከሬንን የማክበር ባህሉ ነባር ነው። አርሶ አደሩ የማያውቃቸው ግን ደግሞ ቃሬዛ የያዙ ሐዘንተኞች በመንገዱ ላይ ሲያጋጥሙት ከበቅሎና ፈረሱ ላይ ወርዶ ያሳልፋል። አስከሬን ተሸክመው የሚጓዙ ሰዎች በአጠገቡ እያለፉ እሱ ፈረስ ላይ ተቀምጦ ጉዞውን አይቀጥልም። ከጋለበበት ወርዶ ከማሳለፍም ባለፈ የተሸከሙትን አስከሬንም ሸክም አግዞ ጥቂት መንገድ መሸኘት ልማዱ ነው። እንዲህ ያለ ርኅሩህና ደግ ልብ ባለው ሕዝብ ጫንቃ ላይ የተቀመጡት ገዢዎች ግን አስከሬን ለቤተሰብ አንሰጥም ማለታቸው ሳያንስ አስከሬን በጅብ እንዲበላ ያደርጋሉ። በጅብ እስኪበላ ድረስም ሰው እንዳያነሳው የሚጠብቅ ሰራዊት ያሰማራሉ። በ2013 ዓ.ም የፈጸሙትን ዋቢ እናድርገው። ትግራይን ከሻቢያና ግብረ አበሮቻቸው ጋር ሆነው የወረሩት ኦህዴዶች ታህሳስ 29 2013 የገና ዕለት አዴት በተባለ አካባቢ ቀረጻ በተሰኘ ቦታ ደረሱ። በዚያ ቦታ ላይ የቀድሞ የኢትዮጵያ ሬዲዮና ቴሌቪዥን ዳይሬክተር አቶ ዘራይ አስገዶም ከቤተሰቦቻቸው ጋር አሉ። የብልጽግና ጦር እጄን አይዘውም ያሉት አቶ ዘራይ የኦህዴድ ኃይል ቦታው ላይ ከመድረሱ በፊት በያዙት ክላሽንኮቭ ቤተሰቦቻቸው ፊት ራሳቸውን ገደሉ። ወታደሮቹም ጥይቱን ወደ ሰሙበት አቅጣጫ ሄዱ። ሲደርሱ አቶ ዘራይ ሕይወታቸው አልፏል። ሆኖም በአስከሬኑ ላይ ጥይት ተኩሰው እኛ ሳንገድለው እንዴት ራሱን ቀድሞ ያጠፋል የሚል ብስጭታቸውን ገለጹ። ይህ ከሆነ በኋላ የኦህዴድ ብልጽግና አመራሮች የዘራይን አስከሬን ከቦታው እንዳይነሳና እንዳይቀበር ከለከሉ። አስከሬን ላይ መተኮሳቸው ሳያንስ አስከሬንም እንዳይነሳ አሉ። አስከሬኑ በጅብ እስኪበላ ድረስ ማንም ሰው እንዳያነሳው የሚል መመሪያም አወረዱ። እናም ጅብ እስኪበላው የሚጠብቅም ሰው እንዳያነሳውም የሚከላከል ሰራዊት መደቡ። በዚህ መልኩ ለወራት ቆዩ። የዘራይን አስከሬን እንዳይቀበር ሲጠብቅ የከረመው መከላከያ መጋቢት አጋማሽ ላይ አካባቢውን ለቀቀ። በዚህም ምክንያት ታህሳስ 29 የሞተው ዘራይ እስከ መጋቢት 20 ድረስ ሳይቀበር ቆየ። የብልጽግናው ሰራዊት እንዳሰበውም አስከሬኑን ጅብ አላገኘውም። እናም ከሞተ 4 ወራት ሊደፍን 9 ቀናት ብቻ ሲቀሩ ከአሞራ የተረፈውን ቅሪት አካሉን የአካባቢው አርሶ አደሮች አፈር አለበሱት። እንዲህ ያለ ነውርና ቃል የሚታጣለትን ወንጀል የሚፈጽም መንግሥት በኢትዮጵያ ውስጥ ኖሮ ስለማወቁ የተጻፈ ነገር አላገኘንም። የኢትዮጵያ ሕዝብ ለአስከሬን ክብር አለው። መንግስታትም አስከሬንን አክብረው ምርኮኛን ተንከባክበው መያዝ ጠባያቸው ነው። አፄ ኃይለ ሥላሴ መፈንቅለ መንግስት ሞክረውባቸው የሚወዷቸውንና ዘመዶቻቸውንም ሹሞቻቸውንም የገደሉባቸውን ጀነራል መንግስቱ ነዋይን በስቅላት እንዲቀጡ ካደረጉ በኋላ ቤተሰቡ ድንኳን ጥሎ ሲያለቅስ እሳቸውም ከሐዘንተኞች ጋር በድንኳን ውስጥ ስለመገኘታቸው ዘመኑን የከተቡ ሰዎች አስነብበዋል። ንጉሡ በገደሏቸው ጀነራል መንግስቱ ነዋይ ቤተሰብ ግቢ ውስጥ የመገኘታቸው ወግ የሚመነጨው ከአገሩ ባህል ነው። ሙሽራና አስከሬን ክብር ነው ከሚለው የሚነሳ ድንቅ ባህል። ከዚህ ኢትዮጵያዊ ልማድ ጋር የተፋቱት የዘንድሮ ገዢዎች ግን አስከሬን በጅብ እስኪበላ ድረስ የሚጠብቅ ጦር ይመድባሉ። የገደሉትን ሰው አስከሬኑን ለቤተሰብ አይሰጡም። ይህንን የሚያደርጉ ገዢዎች ወንጀላቸው ከባህልም ከታሪክም ከሕግም የሚቃረን የክፋት ማዕከል ነው። እኒህ ሰው አቶ መሐመድ ዑመር ናቸው። የሚናገሩት መልእክት ለልጃቸው ሙስጠፋ ስለ ልጃቸው ፈይሰል አሟሟት ነው። በ2010 ዓ.ም የመጀመሪያ ወራት የሙስጠፋ ወንድም ፈይሰል መሐመድ በክልሉ መንግሥት ወታደሮች ታሰረ። ከታሰረበት ደግሃቡር ወደ ጅጅጋ ሲወሰድ ከመኪና ላይ ወድቆ ሞተ።
በወቅቱ በውጭ ሀገር አክቲቪስት የነበሩት የዛሬው ርዕሰ መስተዳድር ሙስጠፋ መሐመድ የአብዲ ኢሌ ወታደሮች ወንድሜን ከመኪና ላይ ገፍትረው ገደሉት እያሉ መጻፍ ቀጠሉ። የወቅቱ ርዕሰ መስተዳድር አብዲ ኢሌ ደግሞ መንግስት አልገደለውም፣ ፈይሰል የአእምሮ ህመም ነበረበት፣ ከመኪና ዘሎ ሊያመልጥ ሲል ሞተ፣ ወዘተ የሚል ሰበብ ደርድረው ማስነገር ቀጠሉ። ይህንን በምስሉ ላይ የሚታየውን ጽሑፍ በወቅቱ የጻፉት አክቲቪስቱ ሙስጠፋ ዴዝ ፎርቶልድ ዘ ኪሊንግ ኦፍ ማይ ብራዘር በሚል ርዕስ ባሰፈሩት ረዘም ያለ ሀተታ የወንድሜ ገዳይ አብዲ ኢሌ ነው አሉ። የተገደለው በፕሬዝዳንቱ ትዕዛዝ ነው ሲሉም በብዙ አብራሩ። ሁኔታው አነጋጋሪ ሲሆን የነ ሙስጠፋን አባት መሐመድ ዑመርን አቶ አብዲ ኢሌ ወደ ቤተ መንግሥት አስጠሩ። ያስጠንቅቋቸው፣ ይምከሯቸው ወይም ይደልሏቸው የሚታወቅ ነገር የለም። ግን አቶ መሐመድ ዑመር ልጃቸውን ሙስጠፋ መሐመድን የወንድሜ ገዳይ መንግስት ነው አትበል፣ የሞተው በተፈጥሯዊ ሞት ነው፣ የምታቀርበው ክስ መሰረተ ቢስ ነው እያሉ አክቲቪስቱ ልጃቸውን ሙስጠፋን በመገሰጽ መግለጫ ሰጡ። ልጄ የልጃችንን መሞት እኔን ሳትጠይቀኝ ነው መረጃውን ያወጣኸው። የልጃችን መሞት ተፈጥሯዊ ነው። ፕሬዚደንት አብዲ አይጠየቅም፣ ሌሎችም አይጠየቁም። እነዚህ አንተ የምታቀርባቸው ክሶች መሰረተ ቢስ ናቸው። ከጎሳዬና ከቤተሰቤ ጋር እያጣላኸኝ ነው። ልጄ ይህንን የምታሰራጨው የውሸት መረጃ ላይ እኔ ደስተኛ አይደለሁም። ይሄ መሰረተ ቢስ ወሬህንና የምታነሳቸውን ጉዳዮችን ተው፣ እኛን ስማ። የምታነሳቸው ጉዳዮች በዚህ መልኩ ከቀጠልክ እኛም እንዲሁን መልስልሃለን። ወንዱም ሴቱም እንዲሁ የሟቹን ፎቶ ይለጥፋል፣ እኛም እውነቱን እንለጥፋለን። ይህንን ታሪክ ማንሳት ያስፈለገን ከዚህ በኋላ የሚሰማውን የብልጽግናውን ነውር ለማነጻጸር ነው። ከዓመታት በፊት ወንድም የተገደለብኝ ብለው በሚዲያ ሲጽፉ የነበሩት አክቲቪስት ጊዜ ፕሬዚዳንት ሲያደርጋቸው ያንኑ ይደግሙታል። ነገሩ እንዲህ ነው። ባሳለፍነው ሚያዝያ ወር አብሽር አብድልከሪም የተባለ የ16 ዓመት ታዳጊ ሐቫና ተብሎ በሚጠራው እስር ቤት ውስጥ በጅጅጋ ከተማ ተደብድቦና ሌሎች ዘግናኝ ጥቃቶች ደርሰውበት ተገኘ። ከዚያም ወደ ሆስፒታል ተወስዶ በጽኑ ሕሙማን ክፍል እንዲገባ ተደረገና ቤተሰብ ተጠራ። መንግሥት ያቆሰለውንና ያዳከመውን አብሽርን ወላጆች ሲረከቡት ኮማ ውስጥ ነበር። በዚያው ሕይወቱ አለፈ። ከዚያም ፖሊስ አስገድዶ ሌላ ቤተ ዘመድ ሳይገኝና ሳያይ በሌሊት አጣድፎ እንዲቀበር አስደረገ። ይህንኑ ታሪክ የሟች አባት አብዱከሪም ለቢቢሲና ለሌሎች መገናኛ ብዙሃን እንዲህ ተናገሩ። የሐኪም ማስረጃ ስጡን ብለን ጠይቀን ነበር፣ ሊሰጡን አልቻሉም። ከኢንፌክሽንና ባክቴሪያ ነው ብለው ብቻ ነገሩን። የልጁን አስከሬን ስናጥበው ነው ያየነው። በአፍንጫውና በጀሮ ደግሞ ደም ይፈሰው ነበር። ወደ 16 ቦታ ጉዳት አድርሰውበት ነበር። ከዚህ በኋላ የ16 ዓመቱ ታዳጊ መገደል በሶማሌ ማህበረሰብ ዘንድ ቁጣ መቀስቀሱን ያስተዋሉት ሙስጠፋ መሐመድ ወንድማቸው ሲሞት አቶ አብዲ ኢሌ አባታቸውን ጠርተው መመሪያ ይሁን ማባበያ እንደሰጡት ሁሉ የቀድሞ አክቲቪስት የአሁኑ ፕሬዝዳንትም ያንኑ አደረጉ። አብዱከሪምን በቤተ መንግሥት ጠርተው ካነጋገሯቸው በኋላ አባት በሶማሌ ቴሌቪዥን ቀርበው ልጃቸውን መንግሥት እንዳልገደለውና ተደብድቦ እንዳልሞተ አድርገው ተናገሩ። ስሜ አብዲከሪም አሊ አህመድ እባላለሁ። የአብሽር አባት ነኝ። ጎሳዎችና የመንግስት ባለስልጣናት በልጅ ሬሳ ላይ ባደረጉት ምርመራናም በደረሱበት ድምዳሜ ላይ ምንም ቅሬታ የለኝም። እንዳለን ወስደዋለን፣ እንቀበለዋለን። ከዓመታት በፊት ወንድሜን የገደለው አብዲ ኢሌ ነው ያሉት ሙስጠፋ ያኔ ወንድሜን የገደለው መንግስት አባቴን አስገድዶ እንዲናገር አደረገው ያሉት ሙስጠፋ መሐመድ ዛሬ አንድ የ16 ዓመት ልጅ እንዲገደል ካደረጉ በኋላ አባቱን ቤተ መንግስታቸው ጠርተው እንዲያስተባብሉ አድርገዋል። ልጃቸውን ገድለው ሰው ሳያይ አስገድደው ያስቀበሯቸውን አባት ልጄ ታሞ ሞተ በል አስብለዋቸዋል። ገድሎ አስከሬን የማይሰጠው፣ አስከሬንን በጅብ የሚያስበላው፣ አስከሬንን ዘመድ በሌለበት በሌሊት የሚያስቀብረው ብልጽግና ሰውን ከደበደበ በኋላ ከነነፍሱ ለጅብ ይሰጣል። ለዚህ ማሳያ የሚሆነን የቀድሞው የኢንሳ ባልደረባ ኢሳያስ በላይ ነው። አቶ ኢሳያስ ባሳለፍነው ዓመት ሚያዝያ የመጨረሻ ሳምንት ላይ የፌዴራል ፖሊስ አባላት ወደ ቤቱ ሄደው ከልጆቹና ቤተሰቡ መሃል በምሽት
ጎትተው ወሰዱት። ከዚያም ወደ አፋር ክልል ወስደው በአንድ ግለሰብ ግቢ ውስጥ አስረው ሲደበድቡት ሰነበቱ። ከድብደባ ብዛት ሲደክም በአንድ ሌሊት ወደ አፋር በረሃማ ቦታ ወስደው ጅብ ይብላው ብለው ጣሉት። ከእርሱም ጋር ሌላ ሰው ነበሩ። ይህንን ካደረጉ በኋላ በድጋሚ ፖሊሶች እነ ኢሳያስን በጣሉበት ቦታ ሲሄዱ ጅብ ሳይበላቸው አገኟቸው። የአፋር ጅብ በእጃችን እንድናጎርሰው ፈለገ እንዴ? እስካሁን ለምን አልበላቸውም? ብለው ተሳለቁና በመኪና ጭነው መልሰው ወሰዱ። ከዚያም ኢሳያስን ገደሉት። ቤተሰብም ጋር ሄደው ተናገሩ። ለአንድ ሰው መንግሥት አስሮት ነበር ብላችሁ ብትናገሩ ወዮላችሁ ሲሉ አስጠነቀቁ። ብልጽግና ሰዎችን ከቤታቸው ወስዶ የሚገድል ገድሎ አስከሬንን ለጅብ የሚሰጥ ገድሎ የሚክድ ብቻ አይደለም፣ በውጪ የሚገድልም ብቻ አይደለም። ያሰራቸውን ሰዎችም እስር ቤት ውስጥ ይገድላል፣ ገድሎም ማልቀስ ይከለክላል። እዚህ ጋር ጄኔራል ገብረ መድህን ፈቃዱ ወዲ ነጮ ይጠቀሳሉ። ብልጽግናና መንጋዎቹ ሰውን በብሔሩ እንዲገደልና እንዲታሰር በወሰኑበት በ2013 እና 14 ዓ.ም ወዲ ነጮ በሚል ቅጽል ስም የሚታወቁትን ጄኔራል ገብረ መድህን ፈቃዱን አሰሩ። በእስር ቤትም መርዝ አብልተው መግደላቸው ተነገረ። አስከሬኑን ለማግኘት ደጅ የጸኑት ቤተሰቦች የጄኔራሉን አስከሬን ከብዙ ጥበቃና ልመና በኋላ አግኝተው ለቀብር ሲሰባሰቡ ቤተ ዘመድና ወዳጅ በተገኘበት መቅበር አትችሉም ብለው ከሥላሴ ቤተ ክርስቲያን ግቢ አያሌ የትግራይ ተወላጆችን ሰብስበው አሰሩ። ድንኳን ጥሎ ሐዘን ለመቀመጥ የተገኙ ዘመዶችን ደግሞ ጠቅላይ ሚኒስትሩ ሪፐብሊካን ጋርዳቸው ልከው በተኑ፣ ድንኳኑንም ነቃቀሉ። እንዲህ እያልን ብንዘረዝር የብልጽግና ኖሮችን ጨርሶ ለማቅረብ የበጋ ጀንበርም አይበቃንም። አገዛዙ ገድሎ አስከሬን አይሰጥም። የገደለውን አስከሬን ለቤተሰብ ሳይሆን ለጅብ ይሰጣል። ሰውን ከነነፍሱ ጅብ እንዲበላው ብሎ ይጥላል፣ ወዘተ የሚሉት ገለጻዎች ብቻቸውን የሚገልጹት አይደለም። ገድሎም ቤተሰብ እንዳያለቅስ ያደርጋል። የደርግ ዘመን እናቶች የልጆቻቸውን አስከሬን በገንዘባቸው ያገኙ ነበር። የዘንድሮ ወላጆችና ልጆች ግን የልጃቸውንና የአባታቸውን አስከሬን ማግኘትም ሆነ አጽናኝ በተገኘበት ተሰባስቦ ማልቀስ አይችሉም። ወገኖቻችሁን ሁሉ የብልጽግና አገዛዝ ለወሰደባችሁ መጽናናትን በመመኘት ዝግጅታችንን እናጠናቅቃለን።